ሲሰሙሽ ካልገባሽ ቢገፉሽ አይክፋሽ ሮም ለጋ ይወጣው ጋንጋን የሚል ትንፋሽ እነዚህ ሰዎች አፋቸውን መግዛት ስለማይችሉ ሰይጣን ነካሉኝ እኔን ከማድነቅ ይልቅ የሆነ ሰይጣን አስማት ተጠቅመክ ነው አሉ። ራፕ ላይ ስትመጣ አሁን ሳያለምጡ ምናምን መጠቀም ሳያኝኩ ነው የሚለው ላይ ሳያለምጡ እንትን አይበሉ ምናምን እነሱ መጠቀሙ ማለት ነው። እኔ አሁን አለ ኤክስትሪም ይሄ አክሰንት ምናምን አድርገው የገጠር አክሰንት አድርገው ራፕ የሚያደርጉ ሰዎች አይመችም። ዛሬ አርሴናል ጨዋታ አለ ኦብቪየስሊ ቪዲዮ ስለቀው ተሸንፉ በልተነዋል ሰለብሬት ያደረግን የማንቸስተር ደጋፊዎች ምቀኞች በሌለንበት በማገባት ያደዛ ሲቲ አንተ ከተማ ውስጥ ያሉት ሰዎች ቢሆን ያፍሩባቸዋል። ሼምፉል ማንቸስተር አርሴናል ይሻላል። አቤት ጥላቻ ይሄ ነው። ለዚህ ኮነቻ አርሴናል ታዲቆ ለዚህ ኮኑ ነው በእናትሽ ለማንኛውም አርሰናል ደጋፊዎች እንኳን ደስ አላችሁ። I'm like 100% እንደምንበላው ቻምፒየንስ። ኦኬ ዛሬ በምን ይመጣል? ዛሬ መጣነው ደግሞ one of ኢትዮጵያስ ቤስት ራፐር ንቁባይ ከዚህ በፊት ፍሪስታይሉን ቼክ አውት አድርጉት የሚል አይቼ ነበረ 97.6 ላይ አይ ቲንክ አመት በፊት ሄዶ ፍሪስታይል እንትን ብሎ ነበር። እሱንና ኢንተርቪው አድርጓል ከአፔክስ ሚዲያ ጋር እሱም ኤኬ ብላታም አድርጓል። ዛሬ ንቁባይን የትንተነውና ከዛ በፊት ደግሞ ለምን ፍሪስታይል ቼክ አውት አናርጉ ሞቪስ ንቁባይ ነው ሂወንት ሌታስ ዳውን ብለን ነው በንቁባይ ቪዲዮአች ይሄን ድምጽ ሰማው በራዲዮ ትላለ መልእክት አለው ሚኒስትሩ እንታባለ ሰቡርቡ ለወሬ ከመንደርደሩ ደሩና መጀመሪያ ግዜሩ ፍሩ ዋያችሁ ሱ ስፈሩ ተከፈተ ይተበበሩ ኤዮ ቼክ ያው አንድ ሁለት የሽፍቱ ሀገር ጅብ የሌለበት ወንድነት ወገብ ተፈተሸበት ሲጓዙ አድረው ሲጓዙ ነጋ ከረምት የዘሩት አሹቶ በጋ ሰኔ መተሩት ሲያብና ሲ ቆሎ ቆርጥሞ አድሮ መነኩሴ እግዚኦ ካለ ዜሞ ቅዳሴ ደጉላ አይኔ እሸለ ጥርሴ ድካም ድሮ ቅኔውን ሲዘርፉ አበገዳን ጥሩ ሲያድር ጥሩ ድሮ ግን ዘንድሮ ጡንቻውን ገትሮ ሰው ልቡ ገግሮ ከማይችለው ዳክሮ አክሮ ከርክሮ ፍሪስታይል ነው ስቱዲዮ ውስጥ ነው ሜክ ያደረገው አይ ቲንክ ሶ ምክንያቱም ፍሪስታይል ማለት እኮ ላይቭ ነው ንቁባይ ነው ኦኬ ነው እሱማ ነው ግን በጣም ያረጋል ከማይችለው ዳክሮ አክሮ ከርክሮ ለሴራ ተማክሮ ይሸምታላት ያተሸክሙ አንክሮ ማጸርቆ ሊኮነን እኔም ባለ ደዌ ባንድራስ ሁለት ምላስ የዘመኑ ላዌ ነገ ለማጠፈው ስገባ ሱባኤ አልፍም ከጥሬ የደሩ ጉባኤ የተንኩልሽን ማዛጠረንሽን ምጎት ወንድምሽ ሳንስሽ ታመጫለሽ አጎት አሬራ ስሰጭኝ ያሳይተሽ አጓት የሰጡኝ መስል ሲሉሽ ዳረው አሬራና አጓት ልዩነት ነገር ይዙካቃል አንተ ታውቅም አይደለም እኛ ማን የኛ ጊዜ እኮ ነበር ብዙ አጎትን ራሳምባ ሆቴል ስርኩ አንቺ ከብት እንትን ላምጥ እንትን ነበር ትዝ ይለኛል እኔ አላውቅም ዛሳረ ራሳምባ ሆቴል ካብ ነፍሱ አባ ነበር አጎታችን ነበረው አይደለም ምን ያህል አሁኑን የራሳምባ ሆቴል አይተሹ ራሳምባ ሆቴል ታች ማለት ነው ላምናምን ይበላ ነበር ከፊት ለፊት ሜዳው ጋር ቤላር ሜዳው አለ አይደል ፊት ለፊት እሱ ጋር ምናምን እንትን ስናደርግ ራሳምባ ከስር ነበር ኦ ማይ ጋድ አባ ይዞ ከሄድ ነበር በጣም እና አሪራና አጓት ምናምን ጀለስ በ22 አመቱ ምናምን ያውቃል yes እኛም 22 አመታችን ነበር አሬራ ስሰጭኝ ያሳይተሽ አጓት የሰጡኝ መስል ሲሉሽ ዳረው ሽየሱንቱን በልቤ ሆዴ ካገር ቢሰፋ ክርና መርፌ ይዘው አሉኝ አፍክነን ንስፋ ጊዜ ይመክራል ብዬ መጥቶኝ ክፉ ሲያካፋ በስሜ ጥራኝ ቢለኝ አርኳ ካፋና ካፋ ያው ሲሰሙሽ ካልገባሽ ቢገፉሽ አይክፋሽ ሮም ለጋ ይወጣው ጋንጋን የሚል ትንፋሽ ካውን ንቁባይ
ጆሮ ስጠኝ ብሎ ደግሞ ስንቱ ያስታል አቅል ደግሞ በዚህ ጊዜ ደግሞ በዚህ ዘመን መቼም መኮንን ነው የሚያሰጠው መኮንን 3 ብንሳሳ 30 ጥሩ አድርገን 3000 ዘመናት አይረሷትም 3ዋን ጥያቄ ቢጠይቃሉ ጎረመሰ ያሻውን ሲከተል ደግሞ አተራመሰ ልቡ ባሉ አለበት እየገሰገሰ ትውልድ እንዴት ይደግ እየተወቀሰ ቴንክ ዩ ንቁባይ በጣም የሚገርም እንትን ነው ያለው። በቃ ሊሪክስ በጣም ነው የሚገርመው። ልጁ ማለት ነው የራሱ ፊሎሶፊ አለ። ልጁ የራሱ ፊሎሶፊ አለው። በጽሁፍ ያስተላልፍ። ይሄ የሚቀያየር ምናምን አይደለም። የራሱ ቪዎችን ነው የሚነግርሽ በስነ ስርዓት። ይሄ ከትሬንድ ጋር አይደለም። ከትሬንድ ጋር የሚሄድ ልጅ አይደለም። የራሱ ፊሎሶፊ አለው። በቃ በደንብ ይጽፍላችኋል። በጣም ማርያም እንጂ ዋጋላ ለሰው በርታ ሊሰርብ ይሰለፋል አቀቶት ቢረታ ለክሰው ይዘውበት የትውልዱን ቦታ አስወጡት እነሱ ወጣቱን ጥሮታ ስማ ሁለት አይወልዱም ከመነኮስ አይወልዱም ሁለት ጸጉር ይዘው ለጋነት አይማልዱ ጨለመ ብለው ማገሩን አይማግዱም ወዳጅ ነው ያሉት ሲቸግር የለም አንዱም ለሚጠፋ ሸማ ለማያድር ጉራዝ ለሚበተን ገንዘብ ተይዞ በጥራዝ ለማይዘሩት ጥሪት እያደር ለሚነቅዝ ጽቦ ወዳጁ ላይ ይጫረታል ለመርዝ ልጅ አሳድግ ብዬ አረባለሁ ውሾህ ለተንኮል ስሰለፍ ገና ሳይቀድጎ ሲቆም ሰሞት ያብራክ ልጄ ሲጮህ ራሴ ባበለው ባጠጣው ትሾህ ነገሩማ ያሳደጉት አርቃ ጥላው ላገር ያጥር ያሉት ሾ ትርፉ ለግር እውነት የመከሩት ልቦ ግራር ፍቅር የዘከሩት አፉ ክራር ለሌና ያደረ ሁሉ ቤቱ ዘውዱ ለሁዱ ያደረ ይበለዋል ሁዱ ቅጠል ማያፈራ የምስጥ ቤት ግንዱ መመኬ ያለው ይርቀዋል ክንዱ ስማኪሚ ስማንትናም ስማንትና አይቅ መሳፋችሁ የተንኩል ቦራኪ ማንነት የሚዋሽ ደስታና ሳቅ መልመድ ራሱ እንኳን ይሆንም እንኳን ስለ ዘመድ ትርታን ከሰሙ እፎይን ሲያደምጡ ሁሉንም እላለሁ ሳያደምጡ አይዋጡ ሰና በደመና ስፒሪት እንትን አለው ይሄ አማርኞች የሉም እነዚህ የተለያየ ቦታ የሚጠቀሙ አማርኞች ራፕ ላይ ስታመጣ አሁን ሳያለምጡ ምናምን መጠቀም ሳያኝኩ ነው የሚለው ላይ ሳያለምጡ እንትን አይበሉ ምናምን እነሱ መጠቀሙ ማለት ነው። እኔ አሁን አለ ኤክስትሪም ይሄ አክሰንት ምናምን አድርገው የገጠር አክሰንት አድርገው ራፕ የሚያደርጉ ሰዎች አይመቹኝም። ፐርሰናል ፌቨሪት ያለው ይደብረኛል። እሱ ግን አማርኛውን ነው የሚጠቀመው የራሱ አወራር ነው እንጂ ይሄ አማርኛውን ሲጠቀመው የአማርኛው የመጣበትን ቦታ አክሰንት ለመጠቀም አይሞክርም። ስለዚህ ያ ነገሩ በጣም አሪፍ ያደርገዋል። ሌሎቹ ብዙ ጊዜ ከና አክሰንቱ ስለሚያመጡት ሞር ላይክ ራሳቸው ናቹራል ስላሉ አይደለም የሰው አማርኛውንም አክሰንቱንም ነው እንጂ የሚያመጡት። እሱ ግን አማርኛው አሉት አማርኞቹ እነሱን አማርኞች ሲላቸው በራሱ በንቁባይ በሆነ አንደበት ነው እንጂ እዚህ አካባቢ የሚባልበት እንትን አክሰንታቸው ምን አይነት ነው ብሎ እንትን ብሎ የሆነ ይሄ ብቻ ገብተዋል እንትን አይደለ እኔ ማይመቹኝ ሰዎች እንደሱ እና እሱ ነገሩ በጣም ነው ዩኒክ የሚያደርገው እና ይሁን አለው ይገባልሃል እንትኑ በጣም ፖይንት ያለው ነገር ነው የሚያወራው። በጣም ነው ደስ የሚለው አርቲስቲክ ነው ግን ዲሊቨር ማድረግ ይችላል። እንትና እኔ አሁን ካስማሰ በኢትዮጵያ ራፕ እንትን ውስጥ ዌቭ እንዳመጣል ማለት ጠፋው ከርስ ነበር አይደለም የሆኑ ሰዎች ማለት በጣም ነበር የሚያናድዱ ሊትራሊ እሱን የሚመስሉት ካስማሰ እንትን ነው አይደል የራሱን ነገር ይዞ የተወደደለትም ለዛ የወደድንለት ከዛ የሆኑ ልጆች መምጣት ጀመሩ ቁጭ እሱን አይነት ባይብ ያላቸው ከዛ ግጥምን ለማደናበር መቅጠም የለም ሰው ገብቶ ምን ማለት ነው እንዲገባሰ ሊትራሊ እነሱም ሲጽፉት ኦን ፐርፐዝ ነው የሚጽፉት ኦን ፐርፐዝ ሃርድ አድርገው ምናምን ነገር እና እንትን ሴንስ አይሰጥ እውነት ነው ገብቶኛል ከጀለስ የራሱ ፊሎሶፊ አለ ማስተላለፍ የሚፈልገው ነገር አለ ይሄ ጠጣሪ የሆኑ አማርኞችን ራሱ ሲጠቀም ማለት ነው ውበት አለ ለጆሮ አይጎረብጥም በጣም አንደሬትድ ነው ግን በጣም አንደሬትድ ነው በደመና ስፒሪት እስካ ውዲ ዛና በደመና ውዲ ዛና በደመና ውዲ ዛና ሆስቱም ግን አሪፍ ነው ማይ ጉድ ጋድ ንቁ የምሬን ነው በጣም ሆስቱም አሪፍ ነው ንቁባይ በእውነት ዛሬ ነው ቢግ አፕ በጣም እንትን he is እኔ መጀመሪያ አልበም ይሄ እስኪ
እስኪ የዛን ሰዓት ንቆይ በቃ አርቲስቲክ ይለብሽ this guy በጣም ጸዴ ነው። በጣም ጸዴ ነው። አሁን ደግሞ እንትን አፔክስ ኢንተርቴይንመንት የሱን ፓርት መጥቶ እንትን ኤክስፕሌን አድርጉልናል። እንትናም አለ የሱን ደግሞ ቼክ እናደርጋለን። ኦኬ ኤኬ ብላታ ኦ ማይ ጋድ ሌላ የምወደው ሰው ባይዘው ኤኬ እንትን በቃ ሚዲያ እየሆነ የምር ኢንተርቴይንመንት እየሆነ ነው። አፔክስ መጣው ይበልጥ መጣው ዋ ሆነ ሰይ ቁጣው ማነኝ እኔ ነቁባይ እንዴት ናችሁ? ነቁባይ ነኝ። ዛሬ ስለ ሳይፈር ኤፒክስ ቮሊዩም 3 ልናወራ ተገናኝተናል። መጀመሪያ ያ ቮሊዩም ኤፒክስ ቮሊዩም 3 ላይ እንዴት ገባሁኝ? በመጀመሪያ በረከት ደወለልኝ። የቮሊዩም 2 እየተቀዳ ይመስለኛል። ቮሊዩም 2 እየተቀዳ ቪዲዮ ማለት ነው እየተቀዳ ነበረ። በዛ ሰዓት ስለኔ እያወሩ ነበረ። ከዛ ደወለልኝ እና እንድገባ ቀጣዩ ፓርት ላይ እንድገባ እንደሚፈልግ ነገረኝ። ደስ ይላል። እየተሰሩ ያለው ነገር ጥሩ ስለሆነና ለሂፓፕ ጌም አስፈላጊ ስለሆነ ደስ አለኝ እና ላክልኝ ያልኩት ቪዲዮን ላክልኝ፣ ሰማሁት። ከዛ ያው በጊዜ ሂደት ተሰራ ማለት ነው። አቀባበሉ በጣም አሪፍ ነበር። ሰዎች ወደውት ነበረ። ከዛ በፊት ፊቴንም በሌሎች ቪዲዮዎች አሳይቼ ስለማለቅ የሙዚቃ ቪዲዮዎች ላይ ያ ነበረ የመጀመሪያውን የሚታዩበት። ከጠበቁት በላይ አሪፍ ነበር። ሰዎች ወደውታል። እርሱም ጥሩ ነበረ። አቀባበሉ አሪፍ ነበረ። የኔ በርስ በእርሲ ዓመት ለመናገር ብለዋል ማለት ነው። ቅድም እንዳልኳችሁ በእርሲ ዓመት ለመናገር ብለዋል ማለት ሰራዋለሁ እያልኩኝ ዛሬ ነገ እያልኩ አልሰራሁትም። ለመስራት ከብዶኝ ነበረ እየሰማሁት ምናምን። ከዛ እሱ ፕሮሰስ ነው። በእርሲ ዓመት ለመናገር ብለዋል ማለት ለመጻፍ ከበደኝ ማለት ነው። እድል ሲያርጣልኝ ዞሮ ሆያሉ ወለድም ማለት ቃሎችም ቢያሉኝ አልጻፈኝ አሉ ማለት ነው። ቃል ሳይመጣ ሲሰነዳ እንዳለ ያ ማለት ውስጤ ላይ ሀሳቡ አለ። ምን ልጽፍ እንዳሰብኩ አውቃለሁ፣ ግን አልጻፍኩትም እና ውስጤ ላይ ያለ መጻፍ አለመቻሉ በቃ እናደደኝ። ነኝ ያን ስሜት ለመግለጽ ነው ስጀምረው በሰዓቱ የነበረው የፕሮሰሲንግ ሲስተም ጽፍ የጀመርኩት ማለት ነው። ከዛ እኔ ባርዛው ያለ ስለ ወይም ያዘመን የሚያሰማት ነው ሲረግ እንደምናኝ ከኔ ሶርስ ራሱን ጅራፉ ይሄ የተለየ ፖለቲክ ነገር የለውም። ያለክን ስኪል የምትገልጽበት የሆነ መንገድ ነው። ይሄ ስኪል አለኝ ሰው ምናምን እያልኩ ነው ሰው ይሄን የኔን ስኪል አይቶ ሲገረም ጅራፉ ራሱ ተገርሙ ራሱ ማጮኸ ነው ሰው እዛ ጋር ምንድነው ስኪል ስለራሴ ግን ማቆም ሰው ይመስለኛል። ለምን እንደላቀም ሰምተው ሲይዛቸው በቃል ከኔ ቁንጣን አረነት ማያውቀው አፋቸው ይሄዳል። ያ ማለት የምለው ነገር በጣም በስቶባቸው ቁንጣን ማለት ብዙ ምግብ ስትመገብ የሚመጣ ነው። ሰው በቃል ቁንጣን ሲይዛቸው አረነት ማያውቀው አፋቸው ይሄዳል ማለት አፋቸው ይሄ ልጅማ ድጋሚ ተወልዶ የምር ኦም ሻንቲው ምን አስታውስ 80 ዓመት ሆኖ ያረፈ ሰውዬ በሆነ ንጉስ ዘመነ መንግስት ድጋሚ ተፈጥሮ በጣም ነው ደስ የሚለው እንትን የሚለው የሚጠቀማቸው ቃላቶች ያ ማለት የምለው ነገር በጣም በስቶባቸው ቁንጣን ማለት ብዙ ምግብ ስትመገብ የሚመጣ ነው። ሰው በቃል ቁንጣን ሲይዛቸው አረነት ማያውቀው አፋቸው ይሄዳል ማለት አፋቸውን መግዛት አይችሉም። ዝም ብለው እንደ ህፃን የመጣላቸውን ነው የሚያወሩት። እዛ አሉን ያስደግሙ ነው ያጨሰታ እነዚህ ሰዎች አፋቸውን መግዛት ስለማይችሉ ሰይጣን ነካሉኝ። እኔን ከማድነቅ ይልቅ የሆነ ሰይጣን አስማት ተጠቅመክ ነው አሉኝ ማለት ነው። ከዛ ተዋቱ ነው ሀጣን እኔ መሆን ብቻ ሊያስደግም ነበረ እሱ ራሱ ሰይጣን ይላል ማለት እንደዚህ አትበሉ። እውነት ያልሆነ መጥፎ ነገር አታውሩ። እንደኔ መሆን ቢችል ኖሮ ሰይጣን መሆን ይፈልግ ነበረ። እንኳን እሱ ጋር ላይ ይሄ ትርጉሙ ምንድነው? ሰይጣን ሰው መሆን አይችልም። በመጀመሪያ ደረጃ ሰይጣን ሰው መሆን አይችልም ማለት ፈልጌ ነው። ሁለተኛ ደግሞ ሰይጣን ጥበብ ይሰጣል። እግዚአብሔር መፍራት ነው። ኦኬ አፌና ጀሪ ዲጂታል ሰጥተን ተፈሶታ ያቀላል ዛው አሉ እንደዚህ ከሰርባን ከድሮ ራሴ እንደነበረው ማለት ብዙ ነገር እያለኝ እንደውም እንዳለኝ እየተናገርኩ አይደለም። አፌ ይናገር እንጂ ካልሰድሩ ማለት ተኩሶታ ያቀን ፍላጾ ድሮ ማለት
ማተኮስ ይችላሉ ብዙ ሰዎች ላይ ግን እየተኮስኩት አይደለም። አልወለደኝ ቄሳር ባልነግስ ከድሮ ራሴን ገነቡ በአመታት እንደሩ ማለት ባልነግስ ከድሮ ማለት አሁን ካልኩኝ ኪንግ ነኝ ማለት አይደለም። ባልነግስ ከድሮ ራሴን ገነቡ በአመታት እንደሩ ማለት ስለዚህ ብሬክ ባይ ብሬክ ነው ራሴን የገነባሁት። አዎ ራሴን ኦኬ አልወለደኝ ቄሳር ባልነግስ ከድሮ ራሴን ገነቡ በአመታት እንደሩ ማለት ባልነግስ ከድሮ ማለት አሁን ካልኩኝ ኪንግ ነኝ ማለት አይደለም። አሰመረ ማለት ነው። ባልነግስ ከድሮ ራሴን ገነቡ በአመታት እንደሩ ማለት ራሴን በጣም ቤቴን ዘግቼ ሲሰራ ነበረ። በጊዜያዊ ሂደት ነው እዚህ ነገር ላይ የደረስኩት። ሰው መጀመሪያው ላይ እንዳለው አስደግመ ነው ምናምን ለሚለውም ነገር ነው አብሮ የሚሆነው። ይሄ በፕሮሰስ የመጣ ነገር ነው። ተሰጥቶኝ አይደለም የሚለውም አልወለደኝ ቄሳር የሚለው ይናገራል። አልወለደኝ ቄሳር ማለት የሆነ የተለየ ነገር አግኝቼ አይደለም በውልደት ራሴ ላይ ሰርቼ ያገኘሁት ማለት ነው። ይሄ ነው ባርቱንጉ በሳት ተሰርተን ወርቅ ነው እንድባል ግን የሆንኩኝ የሳቱ ነበልባል ማለት ያው ወርቅ በሳት ተፈትኖ ነው የሚያልፈው ይባላል አይደል? ሶ እኔ በብዙ ሼም ይዘዋል ግን ካሜራ አንተ እንደሆነ ግን እኔ እንደውም ያለፍኩትን ነገር ነው ማለት ለምሳሌ የሆነ በተታመም ደህና ሳይሆን ራሱን ህመሙ ነው የሆንኩኝ እንደማለት ነው። ሰው ህመሙ እንደ ኢንዱስትሪ ወር ችግር ሆንኩበት ላይ ኢንዱስትሪ ማለት ነው። እሳት ማለት በእሳት ውስጥ ነው ያለፍኩት እኔ ሰው እኔ እሳት ነው የሆንኩት እንጂ ወርቅ አልሆንኩም ነው። ሰው ወርቆችን ፈተናቸዋለሁ ማለት ነው። እንደውም አይደለም ንቁባይ ነው ይባል ከዛ ደግሞ ማለት እንደውም እሳቱንም አልሆንኩም እሳቱንም ወርቁንም አልሆንኩም እሳቱ ራሱ ሲያወራ ራስ ደስ ይላል። ይሄ ሂፓፕ ላይ ራስ የምትገልጽበት መንገድ ነው። ከማምጣት ይሄ በላይ ያ ማለት እኔ ምነው ከማምጣት ይሄ በላይ ይሳል ማለት ጌሙ ጋር ወቅ ማለት ከመጀመሪያ መልቀቅ ከመጀመሪያ ገና እኔ እንደዚህ ትልቅ ነኝ እንደዚህ ነኝ አሳልን ተናደዱ የተናደዱ ሰዎች ማለት ነው። ተናደዱ ለምንድን ነው የተናደዱት? የላኩብኝ ገዳይ ጽሁፍ ነው እንጂ ቅንድብ ያልገጠመ ማለት ለምንድን ነው እኔ እንድጠፋ የሚፈልጉት? እኔ እንዳልሰራ የሚፈልጉት ለምንድን ነው? ጽሁፌ ግጥሜ ቤት አስመጥተው ጥሩ ዜማ ሰራሁኝ እንጂ ቅንድብ ያልገጠመ ማለት ያው እንደምታውቁት እንደው የገጠመ ሰው ንጉስ ይሆናል ተብሎ ስለሚታመን ድሮ አለ እንደዚህ አይነት ነገር። ቅንድብ ያልገጠመ ማለት እንደዛ ብላችሁ ፈረሳችሁ ነው ወይ እንዳልሰራ የምትፈልጉት ማለት ነው። እዛ ጋር ያሉት ነው ሁሉም ጥበቃታቸው ያበዛሉ። ጫጫ መብረቅ ነው የሚያሉ አዎ እሳት ማለት አሉ። አንዳንድ ሰዎች ከሚሰሩት በላይ የሚያወሩ ሰዎች አሉ። ሰው የለውም ጥበቃታቸው ያበዛሉ። ጫጫታ ማለት ከሚሰሩት ነገር በላይ እያወራችሁ ነው። ስቴይ ሃምብል ማለት ነው። መብረቅ ነው የሚላሉ አዎ እሳት የሌለው ብልሽታ ማለት መብረቅ እሳትነቱ ነው አይደለም እናየዋለን። ከዛ እሳትነቱ እኛን የሚያቃጥለው ሰው መብረቅ ናችሁ መብረቅ ምን ትላላችሁ ግን እሳት የላችሁም ነው። እሳቱ የለም እናንተ ውስጥ ጀስት ልኩ ብቻ ነው ያለው ማለት ነው። መብረቅ ነው የሚላሉ አዎ እሳት የሌለው ብልሽታ ማለት ከዛ ሲነግሯቸው ደግሞ አይሰሙም ይላሉ። የለንም አቻ እንደውም ለጥጋበኛ ሰው ይመስላል ሁሉ ይቀር ዛቻ የቤት ልጅ ሲያያቸው ደግሞ ይመስላሉ እንዳደገኛ የእነሱ ጭብጨባ ሙቀት አንዴ ነው እንደሰርገኛ። ይሄ ማለት ያው ትክክለኛ ነገሩ ለማያውቀውና ምን አይነት ህይወት እየኖራችሁ እንደሆነ ለማያውቀው ሂፓፕ ላይ ያለው ለቤት ልጅ ብሎ የገለጻቸው ማለት ነው። ሀሱሉም ኢንዱስትሪ ላይ ያለው ለማያውቀው ሰው ታዋቸው በሉክ ዋይ ሰው በሚያወሩት ነገር ቢግ ይመስላሉ ግን እንደሚመስሉት አይደሉም። ያንን ነገር አይደሉም እነሱ ማለት ነው። ሰው እንደዛ ሆኖ ሳይፈር ኤፔክስ ቮሊዩም አበቃ ማለት ነው። ሲክስ ላይ አትመጣ ኖ አይመጣም። ሲክስ ላይ ለምን ኤፔክስ ኢንተርቴይንመንት እስካሁን ባለው በጣም ጥሩ እናንተ ለምን ከሰሙት ነገር ወደፊት በጣም ጥሩ ነገሮች እንዳሉ ሰምቻለሁ።
አፔክስ ኢንተርቴይንመንት ለሂፓፑ እውነቱን ለመናገር ጌም ቼንጀር ነው። በጣም ብዙ ሰዎች እሱ ነው ሲያየነው እዛ ላይ እየሞከሩ እኛ ሌሎች ቮሊዩሞች እየተሳተፉ ያሉ ልጆች እየሞከሩ ያሉ ልጆች ግን ስፖትላይቱን ማግኘት ትንሽ የከበደን ነበርን እና ያው ይሄ ኢንተርቴይንመንት መምጣቱ እሱን ነገር ትንሽም ቢሆኑ ሰፖርት ያደርገዋል፣ በደንብ ሰፖርት ያደርገዋል እውነቱን ለመናገር። ሂፓፕ ጌሙ ጋር ለውጥ እያየን ነው። አዳዲስ ብዙ ልጆችን አይተናል። አይ ቲንክ በ5 ቮሊዩም ብቻ 28 አዳዲስ ራፐሮችን አይተናል። በጣም ብዙ ኢንተርቴይንመንት ለሂፓፕ ጌም እያደረገ ያለው ኤፔክስ ኢንተርቴይንመንት ባሪፉ ነው የመጣው ደግሞ እንደዚህ እኛ እስቲ ኢንተርቪው አድርጉ። ምን ያደርግሻል? ታሪክሽ ያልቃል እኮ ነው እዚህ ባሪክ ሰምሽ ማለት እድሜሽ አለቅ ሰላም ድምሰል እድሜን ስናገር ገና ውጪ ንቁባ የተቀመጠበት ወንበር ላይ ተቀመጫለሽ። ማርያም በጣም ጸዴ ሰው ነው እና ቢግ አፕ ሃምብል ሰው ይመስላል። ደግሞ ሊትራሊ ሃምብል ሰው ይመስላል። በጣም ሪል ላይፍ ላይ በጣም ደስ የሚል ሰው ነው ንቁባይ። ይመችል። አፔክስ ኢንተርቴይንመንቶች ኤፔክስ ነው ኤፔክስ ኢንተርቴይንመንቶች ደግሞ ቮሊዩም 6 እየጠበቅን ነው። መቼ ነው የሚለቀቀው? እነ ንቁባይ እነ ዋይዲ ቢኖሩበት አዲስ ፊልም አይዛክ ኦጂዎችን ነው መሰለኝ። አይ ቲንክ ኦጂ እነማን ኦጂ እኮ የለም እንትና እሱ 6 ላይ ይመጣል። ልጅ እያሱ ነው ፖይንቱ ሁሉ ልጅ እያሱ መምጣቱ ነው። ለማንኛውም አብራችሁ ስለነበራችሁ እናመሰግናለን። የአፔክስንም እየገባችሁ እዩለት፣ የንቁባይንም ኤፒሶድ ገብታችሁ እዩለት። አብራችሁ ስለነበራችሁ እናመሰግናለን። ባይ ባይ።